አንዴ ሴት ልጅ ናት ታሳዝን በቃ ቤተሰቦቹ ያሷ ቤተሰቦች ሳይውቁ እንደ ንቀት ነው የሚቆጥሩት ጋሺ የሚለፋው እኮ ለእናንተ ሲል ነው ይሄ ነገር ህይወት ሌላ ቦታ እንዳይበላሽ የለፋችሁለት ከንቱ እንዳይሆን ያው ሁሉ ሲለፋ እንድትታረቁ እያረገ ያለ እንደገና እሷ እኮ እንደማን ሴት እኮ ትታ መሄድ ትችላለች ያው ሁሉ ነገር ልጅ አለ ስትባል አስረግዛል ስትባል እኮ ከጎነ ነበረች እሷ እና ቀብር ለእህቱ ለወንድሙ እንዴ ለእናቱ ለመድረስ የማይፈልገው ሴት ልጅ ላይ እንኳን ለሴት ልጅ ጉዳት የማይፈልግ ለሰው ጉዳት የማይፈልግ ከበር አለባት ሴት ልጅ ደግሞ እንደዚህ ማስወረድ የለብም አንተ በምታረገው ነገር የሌላ ሴትን ህይወት ደግሞ ማበላሽ የለብም ያቺ ደግሞ ማናት አብሳላት ራሽን አታዋር በእናትህ ነገ ጓደኞቹ ጋር ሄዳ አታድርም ስንት ጓደኛ እሷ ቤት ድረስ እስከመሄድ ድረስ ሄዳ አታድርም ሐሰን ወንድሜ ነው መከታው ነኝ እና ምን ይላል እንዴ ለምን ለአንድ ቀን እሺ ለወር እንኳን ለሳምንት ለአንድ ቀን ያሳድረን እንዴ ጓደኛ ሆነ ወንድሜ ድረስ እሱ ጋር ሄደ ማደር እሷ ጋር ለምን ትሄዳለህ አንድ ሰው እየወደደው እንዴት ነው ከአንድም ሁለት ጥፋት የሚያጠፋ ነገ እኮ አሁን እቺኛዋ ደግሞ አረጋግሽ ብሎ እንድትመጣ ነው እንደፈለገው ምንድነው የፈለከውን ነገር በግልጽ በቪዲዮ እንዲነግረን እንፈልጋለን ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ እግዚአብሔር ይመስገን አለና ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን ያው ጫለን ባንልም አለን ብቻ እግዚአብሔር ይመስገን እና ቤተሰብ ያው የተፈጠረው ነገር በጣም ታውቃላችሁ ብሩኬ ምን እንዳሰበ ነው ግራን ያጋባኝ ነው እንዴ ለሰው ማታሰብም እንዴ በሰው ህይወት አትጫወት እንጂ አንተ እና እንዴ በየስተት እኮ አንዳንዴ ቀላል ብለ የምታስበው ስተት ነገ ዋጋ ሊያስከፍል ይችላል እንዴ እቺ ልጅ ሃይሚዬም ታሳዝነኝ እንጂ ላንተ ብላኮ በቃ አይደገም አንድ ስተት እኔ ነገር አብሉ ከተደረገበት በኋላ አሰርታበን ነው እንደሰጣችሁ ግራ ነገ ወይ ጋር የተገባ አብሉ ወለቀ እንደው አብሉ ነገር አይደለም ይስጀምር እንዴ ሰው አንዳንዴ ከስተቱም እኮ ይማራል አይደል ሰው ሁሌ በየጊዜ ስተት እቺ ልጅ እኮ የስንት 2 አመት 3 አመት ፍቅር እኮ ነው ካንተ ጋር ያ ሁሉ ነገር ተፈጥሮ ራሱ ትታ ካልሄደችም እንደውም ሃይሚዬ በጣም ቻይ ልጅ ነች እንዴ ሰው ወድሃለሁ ስለምወድ ነው እየተባለ እንዴት ነው እንደዚህ እንዴ እሺ ልታርፈ መስዋዕት ተላቀልሽ እሺ ምን ይሁን ይላል እንዴ ምን ሲጨፍር እንትን ሲል እኮ አይደለም ሲጫወት እኮ አይደለም ከሴጋ ነው የተያዝከው እንዴ ብሩኬ ለሰው ምዘን እንጂ በሰው ህይወትም አትጫወት እቺ ልጅ እኮ ሴት ልጅ ነች ትጎዳለች ሰው በዚህ ነው ያገለ እንደዚህ ደግሞ ሲሆን በጣም ያስጠላል ነው እንዴ ደግሞ ልጅቷ ምንድነው እንደዚህ ቪዲዮ ልካ እንዲቆርጥልሽ ነው ማያሷ ማን አስቆራጭ ናት ምንድነው እሷ እኔ እኮ አሁን ጥሩ ነገር ያደረገች እኮ ሴት ልጅ እኮ ነች ተከብረሽ ሴት እንደዚህ ራሷን አዋርዳ እንደዚህ ቪዲዮ ቀርጻ ይሄንን መስልጅ ነው እንትን ያለው ምን አገባሽ ነገ እኮ እሷ ምን እንደሚገጥማት በምን ታውቃለች ይሄን ህይወት ሰው እኮ የዘራውን ነው እኮ የሚያዝደው ደግሞ እግዚአብሔር የማይፈቅደው ነገር እንዴት ታደርጋለሽ እሺ ካረሽም በቃ ያረሽ ይባል እንጂ እስከ መላክ ድረስ እንዲቆርጥልሽ አንቺ አይደለሽም እኮ እንዲቆርጥልሽ መፍቀድ የምትችይው አንቺ አይደለሽም እሱ ነው መፍቀድ የሚችለው አንቺ ስለላሽላትና ይሄን ስለተፈጠረ ብሩኬም ሃይሚን ታሳዝነ ይሄን ነገር በጣም የሚያስጠላ ነገር ነው እንዴ ሰው ያን ስተት ነው ብላ እሷ እስከዚህ ቤት ድረስ ያው ሁሉ ተራርታች እንደማንም ሴት እኮ ተታመየት ትችል ነበር አንዴ ሰው ይሄን በዚህ ነው ያክል ደረጃ ሰው የው ነገር እንዳያረጉት ይሄን ልጅ እኔ ከሱ ብቻ ማረጉን ቀርቶ እኮ ነገ ይሄ እነሱ ሰው ነው ይሄን ነገር የሚያደርገው አሁን እቺንም ደግሞ ያመጣት የሆነ ሰው ነው እንጂ በጤናው አይደለም የምትመጣው ፍቅረኛ እንዳለው ቪዲዮ ላይ ያሉ እኮ ፍቅረኛ እንዳለው ስንት ነገር እቺ ልጅ አሁን እውነት እንትን ብትል አሁን እሱን ወደው ምናምን ቢሆን እዩ ከአስረግዞኛል ብላ መጣ ሃይሚ እንደዚህ እየወደረችው እንዴት ነው ማን ሴት ናት የምትመጣው እንደዛ አትመጣም እያወቀች የሆነ ሴራ ያው አንድ ሰው እየወደደው እንዴት ነው ከአንድም ሁለት ጥፋት የሚያጠፋው ነገ እኮ አሁንም እሺ እቺኛዋ ደግሞ አረግዝኩ ብላ እንድትመጣ ነው እንደፈለገው ምንድነው የፈለከውን ነገር በግልጽ በቪዲዮ እንዲነግረን እንፈልጋለን እኛ በቃ ደግሞ የራሴን ህይወት ምናምን ጀምራለሁ ከሃይሚ ህይወት ውጪ ሌላ ህይወት አንድ ሳምንት ነው እንዴ የራሱን ህይወት የሚጀምረው ሰው 3 አመት 2 አመት ቀልድ አድርጎታል እንዴ ባንዴ ሁሉም ነገር ተፈቶ ወደ ሌላ አዲስ ህይወት የሚገባው ግን በሁለት ሳምንት ውስጥ እንዲቆርጥልሽ ነው ወይስ ሌላ ህይወት ጀምራለሁ ማለት ምን ማለት ነው ይሄ ነገር አንደኛ ነገር ሲልጅም ታሳዝ እንደሆነ ነው ያልገባኝ እውነት ሌላ ሰው እየሆነ ነው እንደውም እኛ ተባብረን ጸበል መውሰድ ነው ያለብን ጸበል ይሄድ በቃ ጸበል ነው የሚያስፈልገው እንጂ ምንም አያስፈልገውም እውነት እኔ በቃ እየቀለድኩ አይደለም ብሩክ የምታረገው ነገር በጣም ምን ይቀለድ በዚህ ህይወት ተገቢ ነገር አይደለም እያረክ ያለው ነገር አንዴ ሴት ልጅ ናት ታሳዝነ በቃ ቤተሰቦቹ ያሷ ቤተሰቦች ሳይውቁ እንደ ንቀት ነው የሚቆጥሩት ይሄን ነገር እንዴ ጋሺ የሚለፋው እኮ ለእናንተ ሲል ነው
ይሄ ነገር ህይወት ሌላ ቦታ እንዳይበላሽ የለፋችሁለት ከንቱ እንዳይሆን ያው ሁሉ ሲለፋ እንድትታረቁ እያረገ ያለ እንደገና እሷ እኮ እንደማን ሴት እኮ ትታ መሄድ ትችላለች። ያው ሁሉ ነገር ልጅ አለ ስትባል አስረግዛል ስትባል እኮ ከጎን ነበረች እሷ። እንዴት አሳዝነህ እንጂ ይሄንንም አሁን የዩን ልጅንም ራሱ እኛ እየተከራከርን ነበር። ልጁ እስኪወለድ መጠበቅ አለብን እንዴ ብሩክ አሁን ሰውን እንዳይታመን እያደረገ ነው። በራሱ እምነት እያሳጣ ነው እንጂ እምነት ከሰው ልጅ እምነት እያሳጣ በራሱ እጅ በቃ አሁን የዩን ራሱ ሰው ድሮ ለሱ ነበር እያገዘ የነበረው ውሸት ነው። ይሄንን ካየ በኋላ ግን የዩን ራሱ ሰው ተቀይሮ እውነት ነው እያለ ነው ያለው። ምን ይባላል? ሃይሚ ስላስወጣች ጓደኞቹ ጋር ሄዳ አታድርም እንዴ? ስንት ጓደኛ እሷ ቤት ድረስ እስከመሄድ ድረስ ሄዳ አታድርም? ሐሰን ወንድሜ ነው መከታው ነኝ ምናምን ይላል እንዴ? ለምን ሄደ? ለአንድ ቀን እሺ፣ ለወር እንኳን ለሳምንት ለአንድ ቀን አያሳድርም እንዴ? ጓደኛ ሆነ ወንድሜ ነው ድረስ እሱ ጋር ሄደ ማደር። እሷ ጋር ለምን ትሄዳለህ? አንድ ላይ በመኪና ይዟት እየዞረ ሰው አያሳዝነው? አይተሃል መጨረሻ ላይ እንዴት እንደሆነች? ሰው እኮ ማለት ነው በጣም ሃይሚያውን በጣም የታገሰች የውስጧን አንድ ቀን ማውጣቱ አይቀርም። ሴት ልጅ እስከምትቆርጥ እኮ ነው። አንዴ ከቆረጠች የትም አሁን አንተ እሷን ለማናደድ በሚል ሰበብ ብዙ ነገር እያረክ የባሰ ነገር እየተበላሽ ነው። እልህ መገባባቱ መለሷ ምን በቃ የተፈጠረው ጋር ተፈጠረ እኮ እሷም እኮ ተፈጠረ ብላ እኮ ትታህ አልሄደችም እኮ እንደማንም ሴት እኮ ምን ታርግ ከዚህ በላይ ቤተሰብ እውነት ከዚህ በላይ እኮ ምንም ነገር ማድረግ አይችልም እንዴ። ከአንድም ሁለት ሴት እያመጣ ማን ነው አባብላ እንድትቀበለው ነው እንዴ? ከአንድም ሁለት ሴት አመጣ እኮ እንዴ። ያው ሁሉ ታረቀው። አሁን ደግሞ ከዚች ጋር ደግሞ ከተጣላ ሌላ ሶስተኛ ላይ መጣ እኮ ነው። ይሄንን ነገር አረተው ብሩክ ካንተ አይጠበቅም። በጣም ወደ ራስ ተመለስና ምን እየሆንኩ ነው በላስ ያገናዘብ ብሩክ እንዴ ሴት ልጅ ነች እኮ እየተቀየረ እኮ ነው። ሌላ ሰው እየሆነ ነው እውነት እየቀለደ እኛ ምናቀው ብሩክ እኮ አይደለም እኮ ምናቀው ብሩክ ለእህቱ ለወንድሙ እንዴ ለእናቱ ለመድረስ የማይፈልገው ሴት ልጅ ላይ እንኳን ለሴት ልጅ ጉዳት የማይፈልግ ለሰው ጉዳት የማይፈልግ መከበር አለባት። ሴት ልጅ ደግሞ እንደዚህ ማስወረድ የለብም። አንተ በምታረገው ነገር የሌላ ሴትን ህይወት ደግሞ ማበላሸት የለብም። ያቺ ደግሞ ማናት አብሳላት ራሽን አታዋርጅ በእናትህ። ነገ አሁን እኮ እሱ እንደዚህ አላት እንጂ ሌላ ህይወት እኮ ሊኖራት ይችላል ልጅ እንዴ። በምን አወቅ እንዴ? ቤተሰብ ይኖርሻል አይደል እንዴ? ምንድነው እንደዚህ? አንቺም እንደዩ ሆነሽ መምጣት ነው እንዴ ፈልጊ እንደዩ አረገዝኩ ብለሽ አንቺም ደግሞ ሌላ ሰው ቀጥሮሽ ልትመጪ ነው? እኔ እኮ ግራ ነኝ። ወርደሽ እንደዚህ መሆን የለበሽም እንዴ። ሴት ልጅ ነሽ። ሴት ልጅን መረዳት አለብሽ። አንቺ ቪዲዮ ቀርጠሽ ስለላክሽ እሷ ደስ ሊቆርጥላት ነው እንዴ የሚችለው እንዴ? የምትወደው ከ3 አመት ሙሉ የወደደችው ልጅ እኮ ነው። ለሱ እኮ ነው ቪዲዮ ሊላክሽላት ተኝታስለ እና ያ ምን አርገሽ ነው እንደዛ ቪዲዮ ስትቀርጪ ድረስ እሱ ተኝቶ አይመስለኝም። እኔ የሆነ ነገርማ አርገው ነው የሆነ የእንቅልፍ መድኃኒት ሰጥተው ሊሆን ይችላል እኮ። እኔም እንደዛ ነው ያሰብኩት። እኔ ሰው እንዴት ቀጥ ብሎ እስከሚቀረጽ ድረስ ቪዲዮ እየቀረጸች እንደዚህ እየነካቸው እንዴት አይነሳል? የሆነ ነገር አርገሽው ልጁን እየተጫወሽበት ነው ያለው። እሱም ደግሞ እንደ ኖርማል ነገር ቪዲዮ የትላንትና ቪዲዮ ላይ እንደ ኖርማል ነገር ለምን ላክሽላት? መላክ እንኳን ነበረብሽም፣ ግን አንዴ ተደርጓል ነው እንዴ። ቀላል ነገር ነው፣ እንደ ቀላል ነገር ነው እያየው ያለው። ትንሹ ስህተት እኮ ነው ነገ ዋጋ የሚያስከፍለው። ማወቅም ያለበት እኮ ቀላል ነገር ነው እንዴ። እንደዚህ ቪዲዮ ተቀርጾ በመላክ ሚዲያ ላይ ሲወጣ ጥሩ ነው እንዴ ይሄ ነገር? እና አዲስ ህይወትም ጀምራለሁ የምትለው ነገር ነገ የማያዋጣ ነገር ብትጀምር ምንም ዋጋ የለውም። ነገ ዋጋ ያስከፍላል። ማቲ እውነተኛ ጋሽዬም ሙሽዬም እኮ እንጨዋለን ምን እንላለን። እሱ የባሰኛ ወደፊት ለማስተካከል ስንሞክር እሱ ወደኋላ እያደረገብን ነው እያለ ያለ እንዴ። አሁን ደግሞ በአብሳላት ደግሞ እንጀምር እንዴ። ኧረ እኔ ስለሷ ስሟም ስቄት ስራው እሷም መጥራት አንፈልግም። ያውን ይሄ ነገር እኮ የሃይሚ ቤተሰብ ሲያየው ምን ይላል? ጋሽዬ ሲያየው ጋሽዬ ይሄውስ ይሄ ቪዲዮ እንዴ ስንት ወንድሞች አለ፣ ስንት ቤተሰብ አለ። መላኩ የሚለፋው እኮ አብ የሚለፋው እኮ ለእናንተ ሲል እኮ ነው። እናንተ ለማስተካከል ያንተ ህይወት ለማስተካከል ነው እንጂ ዝም ብሎ እኮ አይደለም። እኛም እዚህ መተን ምን ጮህ እኮ እሱ እንደዚህ ሲሆን የሆነ ትንሽ ፍሬ እኮ ፍሬ ነገር ካረግን ብለን ነው እንዴ። ሰው ፍሬ ያፈራል። ቤት ከመሬት ተነስቶ እየመጣ አንድ ሴት ይዞ እየመጣ ምን ይባላል? አሁን ሃይሚ ትንሽ አታሳዝነውም እንዴ? ሃይሚ በጣም ከሴቶች ሁሉ የምትለይ ልጅ ናት። እኔ ስነግርህ ማለት ነው ጠንካራ ናት ሆነ እንጂ ጠንካራ ናት። እንደዚህ ማንም እኮ አይሰማም እኮ። እኔ ሆነ አጋጫት ነበር ያቺን። ያው ትዕግስት ከማንም ሴት ጋር አለማካፈት ብላ ነው እሷ ዝም ያለችው እኮ። አለማካፈት ካልክ ከመሬት ተነስታ የመጣች ቪዲዮ እየላከች ቤቷ እየመጡ እንዳለ ሁሉም ሴቶች እየገቡ እንዴ በጣም እኮ ንቀት ነው ይሄ። እቺ ልጅ እኮ አሁን እሺ እያስናቃት ያለው ደግሞ ብሩክ ነው። እኔ እኮ ይሄ ልጅ አሁን ሃይሚ ብትሆን በሷ ቦታ ቢሆንና ወንድ ይዛ ብትመጣ ምን ሊሰማው ነው እሱ እንዴ? የልጅቷም እኮ ተረዳት። እሷም እኮ ሰው ነች። እሷም እንደ ሰው ትጎዳለች እኮ። ሴት ልጅ ነች። እስከሚቆርጥላት ነው የምትጠብቀው። እሺ የቆረጠላት ቀንሽ ምንድነው? የሁሉ የለፋችሁበት የሁሉ የተከፈለበት ፍቅር ከንቱ ሊሆን ነው በቃ። እኛ መናገር የምንፈልገው ይሄን ነው።
እንዴ አንዳንዴ እንደ ሰው ልጅ ቁጭ ብለህ እንኳን አገናዝበህ ወዴት እየሄድኩ ነው ማለት ነው ያለበት። ትልቅ ሰው ይሆን ካረ እንዴ ምንድነው ሰው እኮ እኛ እኔ የለም ከሱ በላይ አሁን በአሁን ሰዓት እያሰብኩኝ ነው እንዴ ምን ሆነ አል ብሩክ ይሄን ሲጀመር ብሩክ ይሄንን ስቶር የሆነ ነገር ሆኗል። በቃ እኔ ልጁ ምን እንዳስነኩት እኔ አላውቅም። እውነትን ነው። ቅድምም ጸበል ወይ ለሙሺ አናግራት እናንተ ጸበል ምን አሁን ምን ብለን ነው ከሴት ጋር ተያዘ ምን ብዬ ነው የምነግራት? ከሴት ጋር ተያዘ ሳይሆን በቃ ብሩክ የሆነ ነገር እየሆነ ነው። ጸበሉ ሰጁ በቃ ምንም ለምን እጁን እግሩን አስራራ ነው ስለዚህ መለኛው እኮ ቢመቸውና ስራ ቢያመቻችቶልን ጸበል ምንም አይደለም የሚባለው። ይሄ ጸሎትም ሳይሆን ጸበል ነው የሚያስፈልገው። ጸበል መግባት ነው ያለበት። በቃ ጸበል ይወሰድልኝ። ጸበል እንወስደዋለን። ሌላ ነገር እየሆነ ነው ብሩክ ሌላ ብሩክ ሳይሆን ሌላ ብሩክ ነው። በቃ ይሄ እኛ የምናውቀው ብሩክ አይደለም። ያው ይሁን ምን ይሁን እኔ ግራ እየገባኝ ነው። ብሩክ ግን እንደዚህ አያስብም። እኔ እንደማውቀው ግን አሁን ምን እየሆነ እንደሆነ ቤተሰብ በጣም እኔ ብሩክ ሌላ ነገር እያደረገ ነው። ሌላ ውስጥ ነገር እየገባ ነው። እኔ ይሄ ልጅ በዚህ አካሄዱ ነገ ዋጋ ያስከፍላል እንጂ በዚህ አካሄዱ የሆነ ነገር እንዳይሆን ይሄ ልጅ ሁሉንም ሰው እያመነ አንድም ሴት ስመጣ እያመነ እንዲህ ከሰው ጋር እየመጣ የሆነ ነገር እንዳያረጉት ይሄን ልጅ እኔ ከሱ ብቻ ማረጉን ቀርቶ እኮ ነገ ይወት ይሄ እነሱ ሰው ነው ይሄን ነገር የሚያደርገው። አሁን እቺንም ደግሞ ያመጣት የሆነ ሰው ነው እንጂ በጤናው አይደለም የምትመጣው። ፍቅረኛ እንዳለው ቪዲዮ ላይ ያሉ እኮ ፍቅረኛ እንዳለው ስንት ነገር እቺ ልጅ አሁን እውነት እንትን ብትል አሁን እሱን ወደው ምናምን ቢሆን እዩ ከአስረግዞኛል ብላ መጣ ሃይሚ እንደዚህ እየወደረችው እንዴት ነው ማንንም ሴት ናት የምትመጣው? እንደዛ አትመጣም። እያወቀች የሆነ ሴራ ያው የሰው ህይወት ለማበላሸት ያህል ነው። እኔ ደግሞ እየደከመኝ ነው። እኔ የሚያደርገው ነገር እንደ ቀልድ የተጀመረ ነገር ነገ መስዋዕት ያስከፍላል። እንደ ይሄ ነገር እኮ ነገ ማስተካከል የማይችለው ነገር እኮ ነው። ልጅ ያለ እንኳን ብላ እኮ ካጠገብ እኮ አራቀች ነው። የሷን ስሜት ተረዳት። እንዴ ሰው የሚያሳዝነው እንጂ በሰው ላይ ተጫወተ ወድሃለው እየተባለ አይረዳም እንዴ? ትንሽ እንዴ ወድሃለው እየተባለ ሰው እንዴት ነው ማይረዳ? እንዴ ትንሽም እንኳን አገናዝብ እንጂ እንደ ሰው ነው እኮ እንደ ሰው አስብ እንዴ። እቺ ልጅ እኮ የሰው ልጅ ነች እኮ። ጋሽዬንም ተረዳው እንጂ። አረ በጣም ያሳዝናል ሰው እንደዚህ ወርዶ እንደዚህ ሲሆን። ብቻ እኛ ምንም እንለው ነገር የለም። እኛ ብንችለው እኔ አብንም ሙሽንም ማናገር መለኛ ነው ማናገረን ምንም ቢሆን አስረነውም ቢሆን ጸበል መውሰድ ነው እንዴ። ሰው ባንዴ ቀያራ ሳይሆን ቀይነ ጸበል መውሰድና መውሰድ ነው በቃ። በእናትህ እኔ መረረኝ እኮ ማለት ከሰው ዓለም ወጣ መረረን እንዴ። ሁሌ መተን እዚህ ጋር እንጮሃለን። አንድ አይሰሙንም እንዴ አንድ ነገር። እኛም ለፋታችሁ የእናንተ እሺ። እኛ ሃይሚ ማታሳዝን ብሩኬ መለኛ ማያሳዝን ሙሽዬ ማታጋሽ ማያሳዝን እሺ ፋሚሊ አያሳዝንም እንዴ? ኦዲንስም እኮ ያሳዝናል። ለአንተ ብለው እኮ ነው ሁሉ የሚለፉት እኮ እናንተ ለማስታረቅ ብለው እኮ ነው እንደዚህ የሚለፉት። ለእናንተ ብሎ ነው እኮ የሚጨነቁላችሁ። ለኛ አትዘንልን እሺ። ለኦዲንስ እኮ አታስብ፣ ለቤተሰብ አታስብ። ጨጓራዬ እኮ ታማሚው እኮ በእናትህ ጨጓራዬ ሰው በስተት ላይ ስህተት ይደበርባል። ሁሌ መቃጠል እንዴ። እነሱም ልፋት እኮ እያገኙ አይደለም እኮ። ጋሽዬም እኮ ሙሽዬም ለፋ እኮ የእናንተ ስህተት ሁሌም ሰው ስህተት ላይ ስህተት ይጨምራል። የልፋታቸው ጋሽዬ እኮ እናንተ ለማስታረቅ እንደዚህ አሁን ከሴት አገተ ተያዘ ሲባል ይሄን ቪዲዮ ሲያየው እኮ ነገ ያፍርባል ጋሽዬ ራሱ። እሱ ስንት የነሱ የሩቅ ዘመድ ራሱ ሼር ያደርጋል ይናገራል ደውሎ ሃይሚ እንደዚህ ሆነች ማለታቸው ኬት ይቀራል ይነግሩታል። ወሬ ደግሞ አይደበቅም። ይሄ ነገር ይዳረሳል። ራስህንም እቺ ወዴት እያገናዘብኩ ነው ወዴት እየሄድኩ ነው ብለህ አገናዘብ። ታጀራሊ ስሙን በራሱ ምክንያት እያስወረድክ ነው። ሰው አሁን ይሄንን ነገር ሲያይ በቃ ምን እንደሚያስብ አስቡ እንዴ። እና በእኛም ባናሳዝነ ፋሚሊ ደክሞኛል። በእናትህ ፋሚሊ የሚያሳዝን ሁሉም የሚያደርገው ነገር በጣም ይደብራል። በቃ እኛ ወደ ራስ ተመለስ ነው። ወዴት እየሄድኩ ነው ብለህ ማገናዘብ ነው ያለብህ። በቃ በምንችለው ነገር ቤተሰብ ጸበልም ለማስሄድ በቃ እናናግራለን። እኔ ማቴ አንተ አውራችሁ በእናትህ እኔ በጣም ደክሞኛል። ብቻ እኛ ምንም እናወራው ነገር የለም። ያለው ነገር ወደ ራስ ተመለስ ብቻ። ሁሉ ነገሩን ለማስተካከል ሞክር እንጂ ስህተት ላይ ስህተት አይጨመርም። ጸበልም መሄድ ካለብን እንወስዳለን። ምን ችግር የለም። እኛ ላንተ አንሰን አይደለም። ብቻ ቤተሰብ እናንተም ጸሎታችሁ አይለየን። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዝት ይበል።